ሰላም እንዴት ናችሁ? ዛሬ ደግሞ ፓርት 3ን ወይም የመጨረሻውን ፓርት ይዤላችሁ መጥቻለሁ። ፓርት 2 ላይ የፊዚክስ ዳይናሚክስ የ11ኛ ክፍልን ጥያቄዎችን እንሰራ ነበር። አሁን ደግሞ ፓርት 3ን ይዤላችሁ መጥቻለሁ። 21ኛ ጥያቄ ምን ይላል? An object of mass 3 kg traveling at 10 meters per second collide head-on with an object of mass 6 kg traveling at 2 meters per second. If the second object moves at a speed of 6 meters per second after collision, what will be velocity of the first object ይላል። ምን እያለን ነው? አንድ ኦብጀክት አለ አለን። ስንት ኪሎ ግራም የሚሆን 3 ኪሎ ግራም የሚሆን ኦብጀክት አንድ ወደዚህ እየሄደ ነው እንበል። ከዛ ደግሞ ሌላ የሚሄድበት ደግሞ ይሄ ማሱ ነው። ቬሎሲቲ ስንት ነው አለ? 10 ሜትር ፐር ሰከንድ። በአንድ ሰከንድ ውስጥ 10 ሜትር እየሄደ ያለው አንድ ኦብጀክት ከሌላ ኦብጀክት ጋር ተጋጨ አለን። ስንት ከሚሆን ጋር? 6 ኬጂ የሚሆን 6 ኪሎ ግራም የሚሆን ማስ ያለው ኦብጀክት አለ እዚህ ጋር። ከሱ ጋር ተጋጨና ትራቭሊንግ አት 2 ሜትር ፐር ሰከንድ አለ። ይሄ ደግሞ ስንት ሄደ? ቪቱ ማለት ነው። 2 ሜትር ፐር ሰከንድ ሄደ አለን። ሁለተኛው ኦብጀክት ማለት ነው። ከዛ if the second object is moves at 6 ሜትር ፐር ሰከንድ after collision አለ። ምንድነው? ሁለቱም ኦብጀክቶች እዚህ ጋር ሲጋጩ ከመጋጨታቸው በፊት ይሄ በ6 ኪሎ ግራም ማለት በ2 ሜትር ፐር ሰከንድ እየሄደ ያለውን ኦብጀክት ከዚህኛው ጋር ተጋጨ። ከተጋጩ በኋላ ደግሞ አንደኛው ኦብጀክት ወይም ሁለተኛው ኦብጀክት ይሄ ማለት ነው በስንት ሄደ ያለን? ኤም2 በስንት ሄደ? 6 ሜትር ፐር ሰከንድ መሄድ ጀመረ ያለ አፍተር ኮሊዥኑ በኋላ ማለት ነው፣ ከተጋጩ በኋላ። እሺ ወደዚህ ነው እንበል። ከዛ ደግሞ ይሄኛው ደግሞ ሁለተኛው ኦብጀክት ቪቱ ፈልጉ ነው የተባልነው። ሁለተኛው ኦብጀክት በስንት ሜትር ፐር ሰከንድ ይሄዳል ነው የተባልነው። ይሄ ምንድነው? ከኮሊዥን የወጣ ጥያቄ ነው። ኤላስቲክ እና ኢንላስቲክ ብለን ኮሊዥን አይተናል ባለፈው። ኤላስቲክ ላይ በኤላስቲክ ጊዜ እንትኑ ሞመንተም እና ካይኔቲክ ኢነርጂ ኮንዘርቭድ ነው። ማለትም ቢፎር ሞመንተም ኦፍ ዘ ቢፎር ኮሊዥን ኢዝ ኢኳልስ ቱ አፍተር ኮሊዥን ጋር እኩል ነው። ቢፎር ኮሊዥን ማለት ነው የሁለታቸው ሞመንተም ኢኒሻል ሲሄዱ የነበረው ስንደምር እኩል ሆናል። መጨረሻ ላይ ደግሞ ከተጋጩም በኋላ የሚሄዱበትን ሞመንተም ማለት ነው። ሞመንተም ማለት ለምሳሌ ማለት ነው ሞመንተም ኦፍ ኢኒሻል አንደኛው ኦብጀክት 1 ፕላስ ሞመንተም ኦፍ ኢኒሻል የሁለተኛው ኦብጀክት እኩል ሆናል። ሞመንተም ኦፍ ዘ ፋይናል ኦብጀክት 1 ፕላስ ሞመንተም ኦፍ ዘ ሰከንድ ፋይናል ዘ ሰከንድ ኦብጀክት እንደማለት ነው። ማለትም ከመጋጨታቸው በፊት የነበረው ቶታል ሞመንተማቸው ስንደምርና መጨረሻ ላይ ደግሞ የምናገኘው የሁለቱም ከተጋጩ በኋላ የሚሄዱበትን ሞመንተም ስንደምራቸው እኩል ነው የሚሆነው ይለናል ኮንዘርቬሽን ኦፍ ዘ ሞመንተም። ይሄ ማለት ነው ማስ 1 u1 ፕላስ ማስ 2 ይሄ ማለት u2 እኩል ይሆናል ማስ 1 v1 ፋይናል ቬሎሲቲ ማለት ነው ፕላስ ማስ 2 v2 ማለት ነው። ስለዚህ የተጠየቅነው አሁን ምንድነው? ይሄኛው ነው ማለት ነው። ይሄኛው ቬሎሲቲ ነው ማለት ነው። አሁን ተከተልን እንሰራለን። ማስ 1 ስንት ነው? 3 ኪሎ ግራም። ኤስቲሜቱን አልተጠቀምበትም። ከዛ ደግሞ ኢኒሻል ቬሎሲቲ ስንት ነው? የአንደኛው ኦብጀክት 10 ፕላስ ደግሞ 6 ነው ማሱ። ደግሞ 2 ነው 6 ታይምስ በ2 እኩል ሆናል ማስ 1 ያው ራሱን ይጠቀማል 3 ታይምስ ከተጋጩ በኋላ በስንት ሄደ አለን? አንደኛው ኦብጀክት አንደኛው ኦብጀክት ሳይሆን ሁለተኛው ኦብጀክት ይሄ የምንፈልገው ቪ ነው ፕላስ ማስቱ ስንት ነው? ማስቱ 6 ነው። 6 ታይምስ ቪ ይሄ ቪ ስንት ነው? 6 ታይምስ 6 ማለት ነው። ኦኬ የተጠየቅነው ሁለተኛው ኦብጀክት ነው አይደል? ስለዚህ የሁለተኛው ኦብጀክት ቬሎሲቲ ነው። what will be velocity of the first object ይላል። የአንደኛው ኦብጀክት ቬሎሲቲ ወይም መጨረሻ ቬሎሲቲ ማለት ነው። አሁን እናበዛል። እነዚህ ስንት ይሆናል? ይሄ 30 ፕላስ ይሄ 12 ነው እኩል ይሆናል። ይሄ ደግሞ 3v ይሆናል ፕላስ 6 ሲባዛ 6 36 ነው
36 ወደዚህ ይመጣል። ይሄ ስንት ነው ስንደምሮ 42 ማይነስ ይሆናል። ይሄ 36 እኩል ይሆናል 3v ይሆናል። 42 ሲቀነስ 36 ስንት ነው የሚሆነን? 6 ይሆናል። እኩል ይሆናል v 3v ኦቨር 3 ስናደርግ ስንት ነው የምናገኘው? 3 በ3 v ስንት ነው? 2 ሜትር ፐር ሰከንድ ይሆናል ማለት ነው። ስለዚህ አንደኛው ኦብጀክት ከተጋጨ በኋላ አፍተር ዘ ኮሊዥን በስንት ይሄዳል? በ2 ሜትር ፐር ሰከንድ ይሄዳል። ይሄ ኢላስቲክ ኮሊዥን ይባላል። ያው ያንን ኮንሰፕት ከያዛችሁ ትሰራላችሁ በእርግጠኝነት። ስለዚህ ትክክለኛው መልስ ያው እዚህ ያለ አይመስለኝም። በእርግጠኝነት ያው ይሄ ነው ሞር አፕሮች የሚሆነው፣ ግን መልሱ የለም። 2 ሜትር ፐር ሰከንድ ነው የሚሆነው። 2 ሜትር ፐር ሰከንድ ሰርታችሁ ቼክ አድርጉት። እሺ 22ኛው ጥያቄ 2 ኪሎግራም ball moving at 12 meter per second east collides head on with the 2 kilogram balls moving at the 24 meter per second west. If they stick together after collision, what is the common velocity of the ball ይለናል። ይሄ ምንድነው? common velocity የሚል ነገር ካለ inelastic ነው or perfectly inelastic collision ይባላል። ማለትም 2 ኪሎ ግራም የሚሆን ኦብጀክት ወይም ኳስ በ12 ሜትር ፐር ሰከንድ ወዴት እየሄደ ነው አለ? ወዴት? ወደ ኢስት። አሁን ይሄ ዳይሬክሽኑ ከሰጠ ዩ ስንት ነው? 12 ሜትር ፐር ሰከንድ ኢስት ማለት ነው። ኢስት ብላችሁ ዩ1 ማስ 1 ስንት ነው? 2 ኬጂ ነው። ማስ 2 ያው እንደጋጣሚ 2 ኬጂ ነው እዚህ የተሰጠን ማለት ነው። ከዛ ወዴት? ወደ ኢስት ነው አለን። ከዛ ሁለተኛው ኦብጀክትም በስንት? በ24 ሜትር ፐር ሰከንድ ዩ ደግሞ ዩ2 በ24 ሜትር ፐር ሰከንድ ወዴት? ወደ ዌስት እየሄደ ነው አለን። ኢፍ ዜይ ስቲክ ቱጌዘር አለን። ይሄ ኦብጀክት እና ለምሳሌ ይሄ ኦብጀክት እና ይሄ ኦብጀክት ነው ብለን እንያዝ። ማሳቸው እኩል ነው። ይሄ ወደዚህ እየሄደ ነው፣ ይሄ ደግሞ ወደዚህ እየመጣ ነው። ሁለቱም ከተጋጩ በኋላ አንዱ ትልቁ ትንሹን በውስጡ ውጦ አንድ ላይ መሄድ ጀመረ አለ። ስለዚህ ቬሎሲቲያቸው ምንድን ነው የሚሆነው? ተመሳሳይ ነው የሚሆነው። ስለዚህ ኮመን ቬሎሲቲያቸውን ተጠየቅ ነው። ኦኬ። ስለዚህ ፐርፌክትሊ ኢንላስቲክ ጊዜ ምን ይሆናል? ማስ 1 u1 ፕላስ ማስ 2 u2 እኩል ይሆናል m1 ፕላስ m2 ታይምስ ኮመን ቬሎሲቲ ነው የሚሆነው። ሁሌ ያው ባለፈው ቪዲዮ ላይ በደንብ የኔ ዲቴል አስረድቼዋለሁ። አሁን አያስፈልግም። ኦቨር m1 ፕላስ m2 ብላችሁ ይሄ ይጣፋል። ኦቨር ስታደርጉት v ማለት m1 u1 ፕላስ m2 u2 ኦቨር m1 ፕላስ m2። ይሄንን ባለፈው ዲቴል አሳይቻችኋለሁ። ያው ፓርቲ 2 ላይ አለ፣ ያን ማየት ትችላላችሁ ሄዳችሁ። ነገር ግን አሁን ምን አለ? አሁን እዚህ ጋር ማየት ያለብን ነገር ኢስት እና ዌስት ይላል አይደል? ኢስት ማለት ወደዚህ ነው። ለምሳሌ እንደዚህ አድርጋችሁ ወሰዱት። ኢስት ማለት ወደዚህ ነው። ወደዚህ የሚሄደው እንደ ፖዚቲቭ አድርጋችሁ ቁጥሩት። ዌስት የተባለውን ደግሞ ኔጌቲቭ አድርጋችሁ ቁጥሩት። ምክንያቱም ሞመንተም ስለሆነ ዳይሬክሽኑ ከሰጠን አንዱን ኔጌቲቭ አንዱን ፖዚቲቭ አድርገን መውሰድ አለብን። ወደ ዌስት የተባለው ይሄን አይደል? ይሄ ኔጌቲቭ 24 ብላችሁ ወሰዱት። ስለዚህ እንተካዋለን። ይሄንን ደግሞ ጥንቃቄ አድርጉት። ብዙ ጊዜ ዳይሬክሽን ከተሰጣችሁ ወይ አንዱን ፖዚቲቭ አንዱን ኔጌቲቭ ማድረግ ያለባችሁ። ሞመንተም ስኬለር ሳይሆን ቬክተር ኳንቲ ስለሆነ ማለት ነው። ከዛ 12 2 ታይምስ ኪሎ ማስ ይሄ ነው። ስንት ነው ይሄ? 12 ፕላስ ማስ 2 ስንት ነው? ማስ 2 2 ነው አይደል? ታይምስ ዩ2 ስንት ነው? ኔጌቲቭ 24 ይሆናል ማለት ነው። ኦቨር ማስ 1 ፕላስ ማስ 2 4 ነው። ከዛ ስንት ይሆናል? ይሄ 24 ማይነስ ይሄ ስንት ነው? 24 ሲባዛ በ2 48 ይሆናል። ኦቨር 4 ይሆናል። 48 እና 24 ስንት ይሆንልናል? ስንደምሮ 2 1 አለን። ከዛ 6 72 ኦቨር ኔጌቲቭ 72 ኦቨር 4 ይሆናል። ኔጌቲቭ 72 ኦቨር 4 ማለት ስንት ነው? በ2 36 በ2 2 18 ይሄ ሶሪ እዚህ ጋር ይሄ ይቀንሳለሁ። ሶሪ ስንት ነው? 24 ሲቀነስ 48 24 ሲቀነስ 48 ስንት ነው? ኔጌቲቭ 24 ይሆናል። ኦቨር 4 24 ሲካፈል 4 ደግሞ ስንት ነው? ኔጌቲቭ 6 ይሆናል። ኔጌቲቭ 6 ሜትር ፐር ሰከንድ ይሆናል። ኔጌቲቭ 6 ሜትር ፐር ሰከንድ ማለት ዳይሬክሽኑ እንደተቀየረ ነው የሚያሳየን። በዚህኛው ዳይሬክሽን ነው የሚሄደው ማለት ነው። በዚህኛው ወደዚህ ነው ማለት ነው። ወደ ዌስት ይሄዳል ማለት ነው። ወይም 6 ሜትር ፐር ሰከንድ ዌስት ብለን እንመልሳለን። ቀላሉ ለምን
በዚህኛው ዳይሬክሽን ስለሆነ ማለት ነው ፍጥነቱ ሃይስት ስለሆነ ስለዚህ 6 ሜትር ፐር ሰከንድ የሚለው ትክክለኛ መልስ ይሆንልናል ማለት ነው። 23ኛ ጥያቄ two people of an equal mass are initial standing still on ice with negligible friction ይላል። They then simultaneously push each other horizontally. Afterward, which of the following is true ይለናል። ምን እያለን ነው? ሁለት አንኢኳል ማስ ያላቸው ሰዎች የሆነ አይስ ላይ ቆመዋል አለ። ፍሪክሽን እንደሌለ አድርገን እናስባለን አለ። ሁለቱም ቆመዋል አለ መጀመሪያ ማለት ነው። ከዛ ደግሞ ከቆሙ በኋላ ምን ያደረጉ? እርስ በርሳቸውን መግፋት ጀመሩ አለ። ሆሪዞንታሊ ኢች አዘር ፑሽ ማድረግ ጀመሩ። ፑሽ ማድረግ ሲጀምሩ ምንድነው የሚፈጠረው ነው እዚህ ጋር እየተባለን ያለ ነው ነገር። ለምሳሌ ምርጫው ላይ ሄደን አሁን ኮንሰፕቱን ለመያዝ እንሞክራለን። the kinetic energies of the two people are equal. b ደግሞ the speeds of the two people are equal. c ደግሞ the momentum of the two peoples are of equal magnitude ይላል። d ደግሞ the center of mass of the two person systems moves in the direction of the less massive person ይላል። e ደግሞ the less massive person has a small initial acceleration than the more massive person ይላል። አሁን ስለዚህ እዚህ ጋር ምርጫው ላይ የምናገኘው ነገር ምንድን ነው? ስለ ሞመንተም እናገኛለን፣ ስለ ካይኔቲክ ኤነርጂ እናገኛለን፣ ስለ ስፒድ እናገኛለን። ሌላ ደግሞ ስለ ሴንተር ኦፍ ማስ እና ስለ አክሰለሬሽን ነው። ስለዚህ እነዚህ ነገሮችን እንትን ማድረግ አለብን። ሶ ምን ማድረግ አለብን? አሁን ሁለት ሰዎች አሉ። ልክ እንደዚህ አድርጋችሁ ሰዱት። ሁለት ሰዎች አሉ እንደዚህ የቆሙ መጀመሪያ ማለት ነው። መጀመሪያ ቆመዋል አለን። ከዛ ቆመዋል አለን። ከጥቂት ሰዓት በኋላ ደግሞ እርስ በርሳቸውን መግፋት ጀመሩ አለን። እርስ በርሳቸውን መግፋት ጀመሩ አለን። የቆሙት አይስ ላይ ነው። እዚህ ይሄም ወደዚህ ይገፋል፣ ይሄም ወደዚህ ይገፋል ማለት ነው። ምን ማለት ነው? ይሄ ቢፎር ኮሊዥን ብላችሁ ያዙት፣ ኮሊዥን ማለት ነው። ይሄ ደግሞ አፍተር ኮሊዥን ብላችሁ ያዙት፣ አፍተር ኮሊዥን ማለት ነው። እዚህ ጋር እያለ ቆመዋል አለ። አትረስት ላይ ነው አለ ኢኒሻሊ ማለት ነው። አትረስት ላይ አለ። ምን ማለት ነው? ቶታል ሞመንተም ኦፍ ኢኒሻሉ ምንድነው? ዜሮ ይሆናል ማለት ነው። ምክንያቱም ምንድነው? u1ም ዜሮ ነው ቆሟል። ስለዚህ ስፒድ ምንም የለም። ይሄ u2 ዜሮ ስለሆነ ይሄ ዜሮ ይሆናል ማለት ነው። አፍተር ኮሊዥን ደግሞ ምን ማለት ነው? ይሄ m1 u1 ፕላስ m2 u2 ኢኩል ይሆናል ዜሮ እንደማለት ነው ይሄኛው ማለት ነው። ከዛ ይሄ ደግሞ አፍተር ኮሊዥን ማለት እርስ በርሳቸው መግፋት ጀመሩ። ማለትም ማስ 1 v1 ፕላስ ማስ 2 v2 ማለት ነው። ኦኬ የአንደኛው ሰው ቬሎሲቲ የመጨረሻው ፋይናል ቬሎሲቲ እና የሁለተኛው ስንደምር ኢኩል ይሆናል ዜሮ ብለን እንሰራለን። ለምንድን ነው? ይሄኛው ፓርት ዜሮ ነው አይደል? ኮንዘርቬሽን ሞመንተም ኤነርጂ ማለት ይሄንና ይሄንን ኢኳል ማድረግ ነው። ይሄንንና ይሄንን ኢኳል ማድረግ ነው። ነገር ግን ይሄ ምንድነው? ኢኩል ዜሮ ስለሆነ ኢኩል ይሆናል ዜሮ ብለን እንሰራለን። ይሄኛው ፓርት ዜሮ አድርገን ማለት ነው። ማስ 1 v1 ፕላስ ማስ 2 v2 ኢኩል ይሆናል ዜሮ እናደርጋለን። ይሄኛው ፓርት ዜሮ ስለሆነ ከዛ ማስ 1 v1 ኢኩል ይሆናል ማስ 2 v2 ኔጌቲቭ አለ እዚህ ጋር ይሄ ወደዛ ሴት ኔጌቲቭ ስለሚሆን ኦኬ አሁን ምን አገኘን? ከዚህ ሞመንተሙ ምንድነው አለ? ሞመንተሙ ኢኩል ነው። ኢኳል ሞመንተም አለው። ዲፍረንሱ ብቻ ምንድነው? እዚህ ጋር ያለው ዳይሬክሽን ነው። ስለዚህ ማግኒቱድ ብንወስድ ማግኒቱዳቸው ኢኳል ነው። አሁን ከዚህ ምን እንረዳለን? ማግኒቱዳቸው ኢኳል መሆኑን እንረዳለን። ሌላው ደግሞ ስለ ካይኔቲክ ኤነርጂ ተወርቷል። ስለዚህ ማግኒቱዱ ምንድነው? ማግኒቱድ አር ኢኳል ብለን እንመልሳለን። ኢኳል ብለን እንመልሳለን ይሄን ጥያቄ። ነገር ግን ስለ ካይኔቲክ ኤነርጂም ስለተወራ ካይኔቲክ ኤነርጂ ምን ማለት ነው? ካይኔቲክ ኤነርጂ ማለት 1/2 ማስ ታይም ቪ ስኩዌር ነው አይደል? ስለዚህ ስለ ስፒድ ትተን አሁን ስለ ማስ ብቻ ብናወራ ማለት ነው ማሳቸው ምንድነው አለን? አንኢኳል ማስ ያላቸው ስለተባለ ካይኔቲክ ኤነርጂያቸው እኩል አይሆንም። ስለዚህ እንደዛ አይነት ነገሮችን ማየት አለብን። ስለዚህ ምን ይላል? the kinetic energy of two people are equal አለ። እኩል አይደለም። two people are እኩል አይደለም። ምክንያቱም ማሳቸው እኩል ስላልሆነ የማስ ዲፍረንስ ስላለ the speed of two people are equal አለ። ስፒዳቸው እኩል ሊሆን አይችልም። ምክንያቱም ዲፍረንስ ማስ ስላለው ትልቅ ማስ ያለው ያው ዲፍረንስ ማስ ስፒድ ሊኖረው ስለሚችል አይሆንም ማለት ነው። the moment of the two people are
ኦፍ ኢኳል ማግኒቱድ ያለ ይሄ ማግኒቱዳቸው ኢኳል ነው። ስለዚህ መልሳችን ነው የሚሆነው ሲ ነው ማለት ነው። 24ኛው ጥያቄ which one of the following is false about the velocity of a body under a uniform circular motion ይላል። ስለ circular motion አንድ ነገሮችን ላሳያችሁ። ዩኒፎርም circular motion ላይ ያለው ፋክት ምንድን ነው? ስፒዱ ለምሳሌ ይሄ ነው። ዩኒፎርም circular motion ማለት እንደዚህ አይነት ሞሽን ላይ ይሄ ወደዚህ እንትን ከሴንተሩ ላይ እንደዚህ ተይዞ የሚሄድ ነገር ካለ ዩኒፎርም circular motion እንላለን። ምን አለ? ስፒዱ ኮንስታንት ነው። ቪ ኢዝ ኮንስታንት። አንደኛው ነገር እውነታው ይሄ ነው። ሌላው ደግሞ ዳይሬክሽን ቼንጅ ያደርጋል። የቬሎሲቲው ማለት ይሄ የዳይሬክሽን እዚህ ጋር ወደዚህ አሁን ዳይሬክሽን ያለ ይሄ ቬሎሲቲ ይባላል። ታንጀንሻል ቬሎሲቲ። እዚህ ጋር ሲመጣ ደግሞ ይሄ ኦብጀክት ከዚህ እየተሽከረከረ ወደዚህ ይሄዳል ማለት ነው። አያችሁ ዳይሬክሽን ወዴት ነው? እዚህ ጋር አሁን ወደዚህ ነበር። አሁን ወደዚህ ሲሄድ ደግሞ በሌላ ዳይሬክሽን ቪ ይሆናል ማለት ነው። ይሄ ታንጀንሻል ነው። ስለዚህ ምንድነው ዳይሬክሽኑ ምን ይሆናል? ዳይሬክሽኑ ቼንጅ ያደርጋል ማለት ነው። ዳይሬክሽን ቼንጅ ያደርጋል ማለት ነው። ቼንጅ ኦፍ ዳይሬክሽን ይኖረዋል ብላችሁ ያዙት። ሌላኛው ደግሞ ቬሎሲቲ ኢዝ ቬሎሲቲ ምንድነው? ታንጀንት ነው የሚሆነው ከእንትኑ ጋር ከሰርክሉ ጋር ታንጀንት ይሆናል ማለት ነው። ሌላው ደግሞ አክሰሌሬሽኑ ደግሞ ወዴት ነው? ቱዋርድ ዘ ሴንተር ይሆናል ማለት ነው። ሴንተር ይሆናል ማለት ነው። ስለዚህ አክሰሌሬሽን ይኖረዋል። ምንም እንኳን ቬሎሲቲ ወይም ስፒዱ ኮንስታንት ቢሆንም አክሰሌሬሽኑ ግን ይኖረዋል ማለት ነው። በምን ጊዜ? በሰርኩላር ሞሽን ጊዜ ማለት ነው። ስለዚህ ቱዋርድ ዘ ሰርክል ወደ ሰርክሉ እንትን ያደርጋል አክሰሌሬሽኑ። ልክ የሆነው ነገር ነው ያልሆነውን ፎልስ የሆነ ነገር ነው የምንመርጠው። ኤ ለምን ይላል? the magnitude of velocity is constant throughout the motion ይላል። ስለዚህ magnitude of constant ማለት ነው ስፒድ ማለት magnitude of velocity ማለት ነው without direction ማለት ነው። ስፒድ ማለት ይሄ ነው አይደል? ይሄ ላይ ደግሞ እንትኑ እዚህ ጋር አሮን ብናስቀምጠው ምን ሆኗል? ቬሎሲቲ ይሆናል። that means ስፒድ ኮንስታንት ነው እያለን ነው። ማግኒቱድ ኦፍ ስፒድ ቬሎሲቲ ማለት ስፒድ ስለሆነ በሌላ ቋንቋ ማለት ነው። ስለዚህ ይሄ ትክክል ነው፣ ልክ ነው። ቢ ዘ ቬሎሲቲ አት ኤ ፖይንት ዳይሬክትድ ቱዋርድ ዘ ሴንተር ኦፍ ዘ ሮቴሽን ይላል። ወደ ሴንተር ሮቴሽን የሮቴሽኑ ሴንተር ላይ ቱዋርድ የሚያደርገው ቬሎሲቲ ነው ይለናል። ቬሎሲቲ ሳይሆን አክሰለሬሽን ነው። ስለዚህ ሴንትሪፒታል አክሰለሬሽን የምንለው ነው። አሁን ይሄ ቬሎሲቲ አድርጎታል፣ ይሄ ፎልስ ነው። ስለዚህ ፎልስ ስለሚል ይሄ ይሆናል። see the velocity at a point is perpendicular to the acceleration ይላል። ትክክል፣ ከአክሰሌሬሽኑ ጋር ፐርፔንዲኩላር ይሰራል ማለት ነው። ለምሳሌ የት ነበር ያሳያችሁ? እዚህ ይሄ አክሰሌሬሽን ከሆነ ከአክሰሌሬሽኑ ወዴት ነው? ወደዚህ ነው። እዚህ ጋር 90 ዲግሪ ይሰራል ፐርፔንዲኩላር ማለት ነው። ይሄ ቬሎሲቲ ነው፣ ይሄ አክሰሌሬሽን ነው። ከአክሰሌሬሽኑ ጋር ወይም ከራዲየሱ ጋር ፐርፔንዲኩላር ይሆናል። ይሄ ትክክለኛ ነው። ሲም ልክ ነው። the tangential component of the velocity is 0 ይላል። ታንጀንሻል ቬሎሲቲ ኮምፖኔንቱ ምንድነው? 0 ነው። ትክክል ነው። ለምን? ታንጀንሻል ቬሎሲቲ አሁን ሰርክሉ ላይ ትቶ አይሄድም፣ ማለትም ለቆ ሳይሄድ እዛው ዳይሬክሽኑ ያሳየናል እንጂ ብዙም እንትን አያሳየንም፣ ቫሉ ልናገኝ አንችልም። 25ኛው ጥያቄ ምን ይላል ደግሞ? when an object is pulled by string it exerts a force on the object is such a force in a string is called ይላል። የሆነ ስትሪንግ ላይ የተያዙ ነገሮችን ለምሳሌ እንደዚህ አይነት ቀላል ጥያቄ ነው። እንደዚህ አይነት በስትሪንግ የተያዙ ፎርስ፣ ይሄን ፎርስ ነው የተጠየቅነው። ይሄ ፎርስ ምን ይባላል ነው የተባልነው። ይሄ ፎርስ ቴንሽን ነው። እንደምታውቁት ቴንሽናል ፎርስ ይባላል። የውጥረት ፎርስ፣ እንደዚህ ወጥሮ የሚይዝ ፎርስ እንደማለት ነው። ሶ ኤክስተርናል ሳይሆን ቴንሽናል ፎርስ ይሄ ነው የሚሆነው ማለት ነው። ሌላኛው ጥያቄ ደግሞ 26ኛው the vector has a magnitude of 5 units. A has 5 units, B has a magnitude of 6 units, and the cross product of A and B has a magnitude of 50 units. Find the angle between A and B ይላል። ይሄ ከቬክተር የወጣ ጥያቄ ነው፣ ከዳይናሚክስ አይደለም። ስለዚህ ይሄን እንሰራለን። ጥያቄው ምን እያለን ነው? የኤ ማግኒቱድ 5 ነው፣ የቢ ማግኒቱድ ደግሞ 6 ነው። ኤን እና ቢን ክሮስ ፕሮዳክት ብናደርጋቸው ቫልዩዋቸው ስንት ነው? 15 ነው። እንደ አንግላቸው ነው ፈልጉ የተባልነው ክሮስ ፕሮዳክት ነው። ስለዚህ ክሮስ ፕሮዳክት እና ስኬለር ፕሮዳክት ይባል ነገር አለ። ያ ስለምታውቁት ብዙም አዲስ አይሆንባችሁ። ምን ይላል? እንደ ፎርሙላ እንደዚህ አይነት አለ። ማግኒቱድ ኦፍ ኤ ክሮስ ቢ which is equals to magnitude of A dot magnitude of B times sin theta ነው። እዚህ ጋር ክሮስ ፕሮዳክት ላይ ጥንቃቄ ማድረግ ያለባችሁ ነገር አንግሉ ምንድነው? ሳይን ቴታ ነው። ኮስ ቴታ የሚሆነው ምን ጊዜ ነው? በስኬለር ፕሮዳክት ጊዜ ነው። ስኬለር ፕሮዳክት ቢሆን
ኮስ ቴታን እንጠቀማለን እዚህ ጋር ማለት ነው። ስለዚህ ይሄ ስንት ነው ያለን? 15 እኩል ይሆናል። ይሄ ደግሞ ስንት ነው? ኤ ማግኒቱድ ኦፍ ኤ 5 ታይምስ ማግኒቱድ ኦፍ ቢ ደግሞ 6 ነው። ከዛ ሳይን ቴታ ይሆናል። 15 እኩል ይሆናል 6 ጊዜ 5 ጊዜ 6 30 ሳይን ቴታ ይሆናል። ኦቨር 30 እናደርጋለን። ከዛ 30 በ30 ሳይን ቴታ እኩል ይሆናል ሳይን ቴታ ስንት ይሆናል? በ15 1 በ15 2 ሳይን ቴታ 1 ኦቨር 2 ኦር 0.5 የሚሆነው ስንት ዲግሪ ላይ ነው? 30 ዲግሪ ላይ ነው ማለት ነው። ስለዚህ ትክክለኛው መልስ ይሄ ይሆናል ማለት ነው። ጥንቃቄ ማድረግ ያለባችሁ ነገር ክሮስ ፕሮዳክት ጊዜ ሳይንን እንደምትጠቀሙ እንዳትረሱ። ከዛ ደግሞ ሌላው 27ኛው ጥያቄ ነው። A particle starts with an initial velocity 2.5 meter per second along the positive x direction and it accelerates uniformly at the rate of 0.5 meter per second square. Find the distance traveled by it in the first 2 seconds ይለናል። ይሄ ደግሞ ከቬክተርም አይደለም፣ ይሄ ኬት የወጣ ጥያቄ ነው። ከዩኒፎርምሊ አክስሌትድ ሞሽን የወጣ ጥያቄ ነው። ጊቨኖቹ ምን ምን ናቸው? ለምሳሌ እንትን አለ ኢኒሻል ቬሎሲቲ አለ። ስንት አለ? 2.5 ሜትር ፐር ሰከንድ አለ። ከዛ ፖዚቲቭ በኤክስ ዳይሬክሽን ነው እየሄደ ያለው አክስሌት እያደረገ ያለው ይሄ ኦብጀክት። ከዛ ደግሞ አክስሌሬሽን ስንት ነው አለን? አክስሌሬሽን ተሰጠን 0.5 ሜትር ፐር ሰከንድ ስኩዌር ስትሆና ከዛ ፋይንድ ዘ ዲስታንስ ነው ዲስታንስ የተጠየቅ ነው ኤስን የተጠየቅ ነው። ሌላው ደግሞ ምንድነው ታይም ስትሆና ስንት ነው ታይም? ፈርስት 2 ሰከንድ ይላል። ታይም 2 ሰከንድ ነው። ስለዚህ 2 ሰከንድ ብለን እንወስዳለን። ከዛ ይሄ ከዩኒፎርምሊ አክስሌትድ ሞሽን የወጣ ጥያቄ ስለሆነ ዳይሬክት ኢትስ አክስሌሬሽን ዩኒፎርምሊ ይላል። ስለዚህ ከዩኒፎርምሊ ስለሆነ አክስሌትድ ሞሽን የወጣ ጥያቄ ስለሆነ ፎርሙላን እንጠቀማለን። ለምሳሌ ይሄንን ኢኒሻል ቬሎሲቲን፣ አክስሌሬሽን፣ ዲስታንስ እና ታይምን በአንድ ላይ የሚይዝን ፎርሙላ የትኛው ነው? ኤስ ኢዝ ኢኳልስ ቱ ዩቲ ፕላስ 1 ኦቨር 2 ኤቲ ስኩዌር የሚል ፎርሙላ አለ። ዳይሬክት እኮ የተጠየቅነው ኤስ ስለሆነ መፈለግ ነው። ዩ ስንት ነው? 2.5 ታይምስ ስንት ነው አለ? ፈርስት 2 ሰከንድ ይላል አይደል? በሁለት ፕላስ 1 ኦቨር 2 አክስሌሬሽን ስንት ነው አለ? 0.5 ከዛ ደግሞ ታይምን ስኩዌር ማድረግ ማለት ነው። ስንትን? ሁለት ስኩዌር ማድረግ። ስለዚህ አሁን ካልኩሌት ማድረግ ብቻ ነው የሚጠበቅብን። ይሄንን ስናበዛ ስንት ነው የሚሆነው? ይሄ ብናበዛ 2.5 ታይምስ ይሄ 5 ይሆናል። 5 ፕላስ 1 ኦቨር 2 አለ። ከዛ 0.5 ታይምስ ይሄ ስንት ነው? ስኩዌር ሲሆን 4 ይሆናል። ይሄ ደግሞ 0.5 ሲባዛ በ4 ሲባዛ በ2 5 ፕላስ ይሄ 1 ይሆናል። ሁሉንም ሲታበዙት ማለት ነው 1 ይሆናል ማለት ነው። ስንት ነው? 1 ይሆናል። ከዛ 5 ሲደመር 1 ስንት ነው? 6 ሜትር ይሆናል ማለት ነው። ይሄ ምንድነው? ዲስታንሳችን 6 ሜትር። ይሄ ቀላል ጥያቄ ነው። ስለዚህ ዳይሬክት ማብዛት ብቻ ነው የሚጠበቅባቸው ማለት ፎርሙላ ላስታውሳችሁ 6 ሜትር ፐር ሰከንድ። ሌላው ደግሞ አን ኦብጀክት ሜይ ሃቭ ይላል። ይሄ ደግሞ የኮንሴፕቹዋል ጥያቄ ነው። ኤ ምን ይላል? ቫሪንግ ስፒድ ዊዛውት ሃቪንግ ቫሪንግ ቬሎሲቲ። ቢ ቫሪንግ ቬሎሲቲ ዊዛውት ሃቪንግ ቫሪንግ ስፒድ። ሲ ነን ዜሮ አክሰሌሬሽን ዊዛውት ሃቪንግ ቫሪንግ ቬሎሲቲ። ዲ ደግሞ ዜሮ አክሰሌሬሽን ዊዛውት ሃቪንግ ቫሪንግ ስፒድ ይልናል። ስለዚህ ይሄን ኮንሴፕቹዋል ጥያቄ ስለሆነ ማሰብ ያስፈልገናል። ኤ ምን ይላል? ቫሪንግ ስፒድ ዊዛውት ሃቪንግ ቫሪንግ ቬሎሲቲ ይላል። ቬሎሲቲው ሳይቀየር ስፒዱ ሌላ ስፒድ ልናገኝ እንችላለን ይላል። ምንድነው አሁን ይሄ እያልን ያለው? ስፒድ ማለት ቬሎሲቲ ማለት ማግኒት ማለት ስፒድ ማለት ዘ ማግኒቱድ ኦፍ ቬሎሲቲ እንደማለት ነው። ስለዚህ ቬሎሲቲ ላይ ዳይሬክሽን ነው የሚጨመረው እንጂ ለምሳሌ ቬሎሲቲ እንትኑ ኔጌቲቭ 4 ከሆነ ስፒዳችን 4 ሜትር ፐር ሰከንድ ከሆነ ስፒድ ስንት ይሆናል? 4 ሜትር ፐር ሰከንድ ይሆናል ማለት ነው። ለምን? ስፒድ ስኬለር ስለሆነ ዳይሬክሽኑን መጠቀም አያስፈልገንም ማለት ነው። እዚህ ጋር ምን አለን? ቫሪንግ ስፒድ ይቀየራል፣ ግን ይሄ ቬሎሲቲ ሳይቀየር እያለን ነው። ስለዚህ ስፒድ ሊቀየር አይችልም ቬሎሲቲ ሳይቀየር፣ ምክንያቱም የቬሎሲቲው ማግኒቱድ ስለሆነ ስፒድ ማለት ነው። ስፒድ የቬሎሲቲው ማግኒቱድ ስለሆነ ማግኒቱዱ ሳይቀየር ቬሎሲቲ ሊቀየር አይችልም ነው።
ኦኬ። ስለዚህ ይሄ ልክ አይሆንም ማለት ነው። ቢ ምን ይላል? ቫሪንግ ቬሎሲቲ ዊዛውት ሃቪንግ ቫሪንግ ስፒድ ይላል። ስፒዱ ሳይቀየር ግን ቬሎሲቲው ሊቀየር ይችላል አለን። ለምሳሌ ቪ1 ይሄ ቬሎሲቲ ነው ብላችሁ ያዙ። ስንት ነው? 4 አለ። ቪ2 ደግሞ ኔጌቲቭ 4 አለ። ስለዚህ በሁለቱም ጊዜ ስፒድ ደግሞ አንደኛው ስፒድ ስንት ይሆናል? ማግኒቱድ ይሆናል 4 ይሆናል። ሁለተኛውም ስፒድ ስትወስዱ ስንት ነው የሚሆነው? 4 ነው የሚሆነው። ለምን? ስፒድ ማግኒቱዱ ብቻ ነው የሚያስፈልገው። አሁን በዚህ ጊዜ ደግሞ ይሄ ቬሎሲቲ እና ይሄ ቬሎሲቲ እኩል አይደለም። ምክንያቱም ይሄ ወደ ዌስት ነው ብለን ብንወስድ ይሄ ደግሞ ወደ ዌስት ነው የሚሆነው። ስለዚህ ቬሎሲቲው ማለት ስፒዱ ሳይቀየር ቬሎሲቲው ሊቀየር ይችላል። ይሄ ያስኬዳል። ስለዚህ አሁን እዚህ ጋር ይሄ ፖዚቲቭ 4 ነው፣ ይሄ ኔጌቲቭ 4 ነው። ኔጌቲቭ 4 እና ፖዚቲቭ 4 በቬሎሲቲ ጊዜ እኩል አይደለም። ስፒድ ደግሞ የቬሎሲቲውን ማግኒቱድ ብቻ ኮንሰርን ስለሚያደርግ ስለዚህ ዲፍረንት ስፒድ ኖሮት አንድ ኦብጀክት የተለያየ ማለት ሴም ስፒድ ኖሮት ዲፍረንት ቬሎሲቲ ሊኖረው ይችላል። ይሄ ቢ ትክክለኛው ይሆናል ማለት ነው። ሲ ደግሞ ነን ዜሮ አክሰሌሬሽን ዊዛውት ሃቪንግ ቫሪንግ ቬሎሲቲ ይላል። ቬሎሲቲ ሳይቀያየር አክሰሌሬሽን ነን ዜሮ ሊሆን ይችላል ይላል። ቼንጅን ቬሎሲቲ ከሌለ ነን ዜሮ ማለት ነን ዜሮ አክሰሌሬሽን ዊዛውት ሃቪንግ ቫሪንግ ቬሎሲቲ ማለት ቼንጅን ቬሎሲቲ ሳይኖር አክሰሌሬሽን ይኖራል እያለን ነው። ቬሎሲቲ ቼንጅ ሳይደረግ ስንጀምር አክሰሌሬሽን ማለት ምንድነው? ቼንጅን ቬሎሲቲ ኦቨር ታይም ነው አይደል? ይሄ ቬሎሲቲው ቼንጅ ከሌለ ሲጀምር ዜሮ ነው የሚሆነው። ማለትም ኢኒሻል ቬሎሲቲው 4 ሆነ ማለት 5 ሆነ እንበል። ፋይናል ቬሎሲቲው 5 ከሆነ ቼንጅን ቬሎሲቲ እንት ነው v ማይነስ ዩ አይደል? ዜሮ ይሆናል። ዜሮ ሲካፈል for any number it will be 0 ይላል። ስለዚህ ቼንጅን ቬሎሲቲ ሳይኖር ወይም ቫሪንግ ቬሎሲቲ ሳይኖር አክሰሌሬሽን ነን ዜሮ ይሆናል እያለ ስለሆነ ይሄኛው ምርጫ ትክክል ሊሆን አይችልም ማለት ነው። ዜሮ አክሰሌሬሽን ዊዛውት ሃቪንግ ቫሪንግ ስፒድ ይላል። ሲ ይሄ ደግሞ ፈጽሞ አይገናኝም። ዜሮ አክሰሌሬሽን ይሆናል ስፒዱ ምን ሲሆን ሳይቀየር ማለት ቼንጅን ሳይኖር ማለትም ስፒዱ ኮንስታንት ቢሆንም እንኳን አክሰሌሬሽን እንትን ሊሆን ይችላል እያለ ነው። ነን ማለት ዜሮ ሊሆን ይችላል እያለ ነው። አክሰሌሬሽን ዜሮ የሚሆነው ስፒዱ ምን ሲሆን ነው? ኮንስታንት ሲሆን ነው። ኤክሴፕት ሰርኩላር ሞሽን ብቻ ነው ማለት ነው። ሌላው ላይ ስፒዱ ኮንስታንት ሆነ ማለት አክሰሌሬሽን ምን ይሆናል? ዜሮ ይሆናል። ይሄ ደግሞ አክሰሌሬሽኑ ዜሮ ይሆናል ቬሎሲቲው ማለት ስፒዱ ሳይቀየር እንኳን ቫሪ ሳያደርግ እንኳን እያለ ስለሆነ ይሄም ልክ ሊሆን አይችልም ማለት ነው። 29ኛው ጥያቄ ጋር ስንመጣ ደግሞ ምን አይነት ጥያቄ እናገኛለን? a figure shows two masses ይላል m1 4 kg and m2 6 kg which are connected by massless rope passing over a massless and a frictionless pulley. Mass m1 moves on a frictionless incline with 30 degrees and the magnitude of the acceleration of mass 2 ይላል። ስለዚህ አክሰሌሬሽን የተጠየቅነው ይሄ ነው ኦብጀክቱ። ይሄንን ኢንተርፕሬት የሚያደርገው ጥያቄው እንደዚህ አይነት ሁለት ኦብጀክቶች አሉ። ይሄ ደግሞ ምን እየሆነ ነው? እዚህ ላይ በሮፕ ፍሪክሽን በሌለው እንትን ላይ እየሄደ ነው አለ። ስለዚህ የተጠየቅነው አክሰሌሬሽን ነው። አክሰሌሬሽን ወዴት ነው እያለ ነው? ወደ ማስቱ ምቱ ያለውን አክሰሌሬሽን በዚህ መንገድ ያለውን አክሰሌሬሽን ማለት ነው። ስለዚህ አሁን ይሄንን ለመስራት ምንም አይነት ሌላ እንትን አያስፈልግንም። ኒውተን ሰከንድ ሎው ኦፍ ሞሽን በትክክል የተረዳ ሰው ይሄንን ጥያቄ መስራት ይችላል ማለት ነው። ምን ይላል? ኒውተን ሰከንድ ሎው ኦፍ ዘ ሞሽን ፎርስ ኔት ኢዝ ኢኳልስ ቱ ማስ ታይም አክሰሌሬሽን ይላል። ስለዚህ አክሰሌሬሽን የተጠየቅነው ስለዚህ አክሰሌሬሽን ማለት ኦቨር ማስ እናደርግ ፎርስ ኔት ኦቨር ማስ ማለት ነው። ስለዚህ ያሉትን ፎርሶችን ሙሉን ኔት ፎርስን በአክሰሌሬሽን ዳይሬክሽን ያሉትን ፎርሶችን ሙሉን ደምረን ከዛ ቶታል ለቶታል ማሱ ስናካፍል የምናገኘው ቫልዩ ምን ይሆናል? አክሰሌሬሽን ይሆናል ማለት ነው። ሁሌ ይሄንን በሾርት ካት መጠቀም ትችላላችሁ እንደዚህ አይነት በፊገር ፎርም በሚመጣበት ጊዜ። ሶ ምን ማድረግ አለብን? አሁን ፎርስ ኔቶችን እናወጣለን። ለምሳሌ ለአንደኛው እንትን ፎርስ ምን አይነት ነገር ያለን አሁን ወደዚህ ነው አይደል እየሄደ ያለው። ባለፈው ፓርት 2 ላይ እንዴት እንደምትሰሩት ኮምፖነንቶቹን እንዴት እንደምታወጡት እንደዚህ አይነት ኢንክላይን ፕሌን ላይ በደንብ አስረድቻችኋለሁ። አሁን እንደገና እሱን ብዙም አላሳያችሁም፣ ግን ፎርሙላ ይጠቀማለሁ። ፎርስ ኤን ግራቪቲ ሁለት ኮምፖነንት ይኖራሉ ብያችኋለሁ ባለፈው። እንደዚህ አይነት ለምሳሌ ይሄ አንድ ግራቪቲ
እንደዚህ ወደዚህ ነው የሚስበው ይሄን ኦብጀክት ኤምጂ ማለት ነው። ወደ ታች እንደዚህ ሲባል በዋይ ኮምፖነንት ደግሞ እንደዚህ ያለን ፎርስ ኢን ግራቪቲ በዋይ ኮምፖነንት፣ በኤክስ ኮምፖነንት ደግሞ ወደዚህ እንደዚህ ሆኖ ይኖራል። ስለዚህ ወደዚህ ይኖራል ማለት ነው ፎርስ ኢን ግራቪቲ ኢን በዋይ ዳይሬክሽን ማለት ነው። ስለዚህ እነዚህ መጠቀም ትችላለህ። ፎርሙላ ግን ግራቪቲ ኢን ዋይ ዳይሬክሽን ምንድነው? ኤምጂ ኮስ ቴታ ይሆናል። ፎርስ ኢን ግራቪቲ ኢን ኤክስ ዳይሬክሽን በግራቪቲ በኤክስ ዳይሬክሽን ወደዚህ ያለው ፎርስ ማለት ነው ኤምጂ ሳይን ቴታ ነው። ኤክስ ሳይን ቴታ ኢንክላይን ፕሌን ጊዜ ይሄን ኮስ እና ሳይንን ቦታውን እንቀያየራለን ማለት ነው። ስለዚህ በኤክስ ዳይሬክሽን ያለው ፎርስ ይሄ ነው ለአንደኛው ማስ ማለት ነው። ይሄኛው ማስ ማለት ነው በኤክስ ፎርስ ኔት ኢን ኤክስ ዳይሬክሽን ወር በአክሰሌሬሽን ዳይሬክሽን ላይ። ይሄኛው ደግሞ ወዴት ነው? ወደ ታች ምን አለ? አሁን ይሄኛው ቆርጣችሁ ብታወጡት ወደ ላይ ምን አለ? ወደ ታች ኤምጂ አለ። ወደ ላይ ደግሞ ቴንሽን አለ። ቴንሽኑ ማለት የሮፑ ማለት ነው። ኦኬ አሁን እንዴት አድርገን ነው የምንጠቀመው? ይሄንን ፎርስ ኔት ማለት ኦብጀክቱ ፍሪክሽን ስለሌለው ወደዛ እንዳይሄድ የሚከላከል ምን አለ? ይሄ ፎርስ ወዴት ነው? በኤክስ ዳይሬክሽን ብቻ ያሉትን ፎርሶች እንወስዳለን። አሁን ወዴት ነው? ወደዚህ የሚከላከል ምን አለ? ፎርስ ኢን ግራቪቴሽናሊ ፎርስ በኤክስ ዳይሬክሽን ያለ ይሄ ምን ሆኖ ወደዚህ የሚከላከል ስለሆነ ኔጌቲቭ ነው። ስለዚህ ማይነስ እናደርጋለን በአክሰሌሬሽን ዳይሬክሽን ስለአይደለ። በአክሰሌሬሽን ዳይሬክሽን ደግሞ ወደዚህ የሚሄድ ምን አለን? ዌት አለን አይደል? ወደዚህ የሚጎትተን ዌት አለ። ስለዚህ ፕላስ ኤምጂ እናደርጋለን ማለት ነው። ስለዚህ ይሄንን ሪአሬንጅ አድርገን ስንጽፈው ምን ይሆናል? ኤምጂ ማይነስ ፎርስ ኢን ግራቪቲ በኤክስ ዳይሬክሽን ማለት ነው። ስለዚህ ኔት ፎርሱ ይሄ ነው በአክሰሌሬሽን ዳይሬክሽን ያለው። ፍሪክሽን ቢኖር ኖሮ ማይነስ እናደርጋለን። ፍሪክሽን ፎርስ አሁን እዚህ ጋር ማይነስ እናደርግ ነበር። ነገር ግን ፍሪክሽን ስለሌለ አሁን የኛውን ብቻ እንጠቀማለን። ምናልባት ይሄ ነገር ግልጽ ካልሆናችሁ ፓርት ቱን ፕሊዝ እንድታዩት ሪኮመንድ አደርጋችኋለሁ። ይሄ ነው። ከዛ አክሰሌሬሽን ማለት ፎርስ ኔት በአክሰሌሬሽን ዳይሬክሽን ኦር በኤክስ ዳይሬክሽን ኦቨር ቶታል ማስ ነው አይደል? ማስ 1 ፕላስ ማስ 2 ሁለት ማስ ስላለን አሁን እዚህ ጋር ይሄን ነገር እዚህ ጋር ይዛችሁ ብትቆጥቱት የሁለቱን ማስ ሸክም ስለምትሸከሙበት ስለዚህ ሁለቱን ማስ መጠቀም ግዴታ ይሆንብናል ማለት ነው። ስለዚህ እኩል ይሆናል ኤምጂ እኛው ማለት ነው ማይነስ ፎርስ ኢን ግራቪቲ በኤክስ ዳይሬክሽን ምን ብለናል? ይሄው ነው ኤምጂ ኤም2 ነው ይሄኛው ኤም1 ሳይሆን ይሄ ኤም1 ነው። ይሄ ኤም2 እና ኤም1 ብለን እንወስዳለን። ማስ 1 የትኛው ነው? ይሄኛው ማስ 2 ነው። ይሄ ማስ 1 ነው። ስለዚህ እነዚህን መጠቀም አለብን ማሶቹ። ከዛ ኤምጂ ሳይን ቴታ ከዛ ኦቨር ኤም1 ፕላስ ኤም2 ኦኬ። ኤም1 ስንት ነው? ኤም1 4 ነው። ኤም2 6 ነው። ቴታ ስንት ነው ደግሞ? 30 ዲግሪ ነው። ይሄ ሁሉ የተሰጠን ነገር ስለሆነ መጠቀም ነው። አሁን ሶ ኤም1 4 እና ኤም2 6 ነው። ይሄ ኤም2 ስለሆነ ኤም2 ስንት ነው? 6 ታይምስ ግራቪቲውን 10 እንጠቀማለን። 10 ማይነስ ኤም1 4 ታይምስ ግራቪቲ አሁንም 10 ከዛ ሳይን ስንት ዲግሪ? 30 ዲግሪ ማለት ነው። ኦቨር ብለን ሰሜሽኑ ምንድን ነው? 4 ሲደመር 6 10 ይሆናል ማለት ነው። 6 ሲባዛ በ10 60 ይሆናል። ማይነስ ይሄና ይሄ 40 ይሆናል። 40 ታይምስ ሳይን 30 ዲግሪ ላይ 1/2 ነው። ኦቨር 10 አለን። ከዛ 60 ማይነስ ይሄ በሁለት ስንት ነው? 20 ይሆናል። ኦቨር 10 ይሆናል። ከዛ 60 ሲቀነስ በ60 ሲቀነስ 20 40 ይሆናል። 40 ኦቨር 10 1 0 በ1 0 መጨረሻ ላይ የምናገኘው 4 ይሆናል። ግራቪቲው ስንት ስንጠቀም ነው ያገኘነው? ይሄን 4 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ግራቪቲው ስንት ነው የተጠቀምነው? 10 ነው የተጠቀምነው። ምርጫ ላይ አሁን የምናገኘው ቫልዩ ምን አይነት ነው? 20 አለ፣ 3.9 አለ፣ 5 ምናምን አለ። እነዚህ ደግሞ ይሄ አፕሮክሲሜትሊ ይሄ ነው የሚሆነው። ለምን ግራቪቲውን 9.8ን ተጠቅማችሁ ስትሰሩ የምታገኙት ቫልዩ ይሄ ነው የሚሆነው ማለት ነው። እኛ 10ን ተጠቅመን ስለሰራን ነው እንጂ ያ ነው የሚሆነው። ሌላኛው እና የመጨረሻው ጥያቄ ምን ይላል? the gravitational force between two objects does not depend on ይላል። የግራቪቴሽናል ፎርስ ጥያቄ ነው። እንደዚህ አይነት ነገር ዲፔንድ ኦን does not depend on ምናምን የሚል ጥያቄ ካለ ሁሌ ዲፔንድ የምትሆኑት እናንተ ፎርሙላ ላይ ነው። ግራቪቴሽናል ፎርስ ማለት በሁለት ኦብጀክቶች መካከል የሚፈጠር
የኮንስታንት የግራቪቴሽናል ፎርስ ማለት ነው፣ አትራክሽን ማለት ነው። እኩል ይሆናል ኮንስታንት ግራቪቴሽን ኮንስታንት ኢኳልስ ቱ ማስ 1 ታይምስ ማስ 2 ኦቨር በመካከላቸው የሚገኘው ያለው ራዲየስ ስኩዌር ማለት ነው፣ ዲስታንስ ስኩዌር ማለት ነው። ይሄ ነው አሁን ዲፔንድ የሚሆነው አንደኛ ኮንስታንት ጂ ላይ ዲፔንድ ይሆናል ይሄ ግራቪቴሽናል ፎርስ፣ ሁለተኛ ደግሞ አንደኛው ማስ ላይ እና ሁለቱም ማስ ፕሮዳክት ላይ ወይም ማልቲፕላይ ስናደርግ ማለት ነው። ሶስተኛው ደግሞ በመካከላቸው በሚገኝ ምን ዲስታንስ ላይ ዲፔንድ ይሆናል ማለት ነው። አንደኛው ኤ ምን ይላል the sum of the mass ይላል የሁለቱም ማስ ድምር ይላል። አሁን ይሄ የደመርነው ነገር የለም አይደል? ስለዚህ ይሄ ፎልስ ነው የደመርነው ነገር ስለሌለ። ሁለተኛው ደግሞ ይላል ፕሮዳክት ኦፍ the masses ይላል የሁለቱም ማስ ብዜት ማለት ነው። ትክክል ይሄ ነው ማልቲፕላይ ስላደረግነው ይሄ ትክክል ይሆናል ማለት ነው። ሲ ግራቪቴሽናሊ ኮንስታንት ይላል ጂ ኮንስታንት ማለት እቺ ነች ማለት ነው። ስለዚህ ይሄም ትክክል ነው ዲፔንድ ይሆናል ማለት ነው ይሄ ግራቪቴሽናሊ ፎርስ። ሶስተኛ ዲ ደግሞ ዲስታንስ ቢትዊን the masses ይላል ዲስታንስ ቢትዊን ማለት the mass ማለት በሁለቱም ኦብጀክት መካከል ያለው ባለው ማስ ላይ ዲፔንድ ይሆናል እያለ ስለሆነ ይሄም ትክክል ይሆናል። ፎልስ የሆነው ስለሚለን does not depend ስለሚለን ስንት ይሆናል? ይሄ ትክክለኛው መልስ ኤ ይሆናል። በጣም አመሰግናለሁኝ። ቀጥለን ደግሞ ሌላ ጥያቄ እንሰራለን። እዚህ ሞር ብዙ ቶፒኮች የቀሩ ስላሉ እነዛን እንሰራለን። አመሰግናለሁ።